በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዐ ገብረ መንፈስ ቅዱስ ሰላም ለተጸንስከ ገብረ መንፈስ ቅዱስ በብስራተ መልክ ለተጸነስከው ጽንሰትን በወርኃ ታኅሣሥ ለሆነ ልደትም ሰላም እላለሁ። ክቡር አባቴ ተርሴስ ለዓለም መድኃኒት ኢየሱስ ክርስቶስ ለጌትነቱን ልደት ግብር እንደገበረ እኔንም ፍጹም ልባዊ የእጅ መንሻ ምስጋና አቀርብልሃለሁ። ሰላም ለተሐጽኖትከ ገብረ መንፈስ ቅዱስ አንድ የቤተ ክርስቲያን መብራት የተመረጠች የክብርት እናትን ጡት ሳትጠባ በመንፈስ ቅዱስ በቃል ስለ አደገውና እሳተ አስተዳደግህን ሰላም እላለሁ። ክቡር አባቶ እጅግ ትልቅ የፍትወተ ሥጋ ጉድጓድ ልትጨምረኝ ዓለም በፊት የወጥመድዋን አጥምዳለች እና በጽኑ ጽድቅ ክንድህን ደግፈኝ ያዘኝ። ሰላም ለዝክረ ስምከ ገብረ መንፈስ ቅዱስ ሆይ በእንጨት ያይደል በብርሃኑ ጸዳል እጅግ በሚያበራ አምደ ብርሃን ለተቀረጸ ስም አጠራርህም ሰላም እላለሁኝ። ክቡር አባት ሆይ በኃጢአት ድጥ ላይ ለመውደቅ የሚፈገመጉሙትን በኃያል ክንድህን ፈጥነህ የምትደግፍ ነህና በዓለም ላይ መልካም ዝናን ለአተረፈው ስም አጠራርም ሰላም አጠራር ሀገር እግዚአብሔር ቅድስት ኢትዮጵያ ተመሰግናለች፣ ግን ጥንት ትዘምራለች። ሰላም ለስዕረተ ርእስከ ገብረ መንፈስ ቅዱስ በቅባ ሃይማኖት ለለሰለሰ ጸጉርህና ከአንገትህን በላይ ለሚገኘው ራስን ሰላም እላለሁ። ክቡር አባት ሆይ በትሩፋተ ገድል በዋጀሃት መንግሥተ ሰማያት ክንፍህን እኔን ወዳጅንን ከእኔ ጋር ሁሉ ስትል አብስረኝ። ሰላም ለገጽ ገብረ መንፈስ ቅዱስ ሆይ በመዓልቴ ላይ ሰልጥኖ ከሚያበራ ፀሐይ ይልቅን 7 እጅ ለሚያበራው ስነ ገጽም ሰላም እላለሁ። ክቡር አባት ሆይ ምጽዋት እንደ ዘር የምትዘራ ለሥጋ ባለጸጋ ነህና ሙሽራውን ድንገት ሌሊት በመጣ ጊዜ ከአንተ ጋር መብራት አብርቼ እቀበለው ዘንድ ከትሩፋተ ገድል የመብራት ዘይት ፈልፍለ ስጠኝ። ሰላም ለቀራንብትከ ገብረ መንፈስ ቅዱስ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቀራንብቶችም ሰላም እላለሁኝ። ለሥጋው መድረክ መብራት ለሆነና ዓይኖችን ሰላም እላለሁኝ። ክቡር አባት ሆይ በተከበሩት ጉባኤ መካከል አንተ እጅግ የተከበርክ ነህና ሥጋዊ አእምሮዬን ትክክል አይደለምና የአእምሮህን ሕግ በልቦናዬ ሰድላል፣ እባክህ ጻፍልኝ። ሰላም ለአዛኔከ ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ሰው ጸሎትና በትካዜ ያለው የምትገኘው ሴት የልመናዬ ቃል በቅጽበት ለሚሰሙ አዛኖችም ሰላም እላለሁኝ። ክቡር አባት ሆይ በአምላክህ ፍቃድ ልዩ መሐሪ ተአምራትን አድራጊ ሁሉን የምትረዳና መልካም ስጦታ ሰጪ ስትሆን በእኔ ላይ ልቦናዬን እንደምን ሊጨክን ይችላል? ሰላም ለመላትከ ገብረ መንፈስ ቅዱስ ኃጥኡን ሰው ለማዳን የንስሐ እንባ ምንጭ ለሚፈልቅበት ምንጮችም ሰላም እላለሁኝ። ክቡር አባት ሆይ ጽኑዓን መሰናክሎችን በአሸናፊነት ለመውጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከዓለሙም ግፈኛ ሰው መግፋትም አድነኝ። ሰላም ለአእናፍከ ገብረ መንፈስ ቅዱስ ከወርቅ ዕንቁ ይልቅ ንጹሐ ድንግልናዋ የሚያንጸባርቀውን የድንግል ማርያም ንጽሐ ድንግልና እንደሚያሸትቱ አፍንጫዎችን ሰላም እላለሁኝ። ክቡር አባት ሆይ አኗኗርህ ሉዓላዊ ምጡቅ ነውና የመብረቅን ሰረገላ በፊትህ በማስቀደም የጠላት የዲያብሎስ ሰራዊት የሆኑ የዓለምን ውስጥ ያሉ ጠላቶች ሁሉ ተከታትለህ አጥፋቸው። ሰላም ለከናፍርከ ወለአፍከ ገብረ መንፈስ ቅዱስ ከሥነ ሥርዓት ውጭ ላለመናገር ተጠብቆ ለመኖር ሕግን ለአቋቆሙ ከናፍርህና አፍህም ሰላም እላለሁኝ። ምግባረ ሰናይን የተመላ ፍጹም መነኩሴ ክቡር አባት ያለ እህል ውሃ ተጋድሎህን ስትፈጽም ተመልክታ የነበረችውን ገዳማዊትን በረሃ ትዕግስትህን ፈጽማ አደነቀች። ሰላም ለአስናኒከ ገብረ መንፈስ ቅዱስ ከኃጢአትና ከበደል ርቀው በንጽህና ለጸኑና ዓለሙን ከመናቅ የተነሳ ምድራዊ መብልን አጣጥሞ ለመበላት ፈጽመው ላልወደዱ ክቡራት ጻዕድው
ጻዕድወ ጥርሶችም ሰላም እላለሁ። ጠቢብ ካህን አባት ወይም ጉሩማን አናብስትን በስልጣንህን ስር አውለህ የምትገዛ ነህና አንተ የምትወድ ነገር ግን በኃጢአት ለምትሰቃይ ሰውነት መድኃኒት ፈልግላት። ሰላም ለልሳንከ ገብረ መንፈስ ቅዱስ ሆይ እውነተኛውን የክርስቶስን ሃይማኖት ላስተማረ አንደበትንና ችግር ለሚያቃልል ስልጣነ ቃልህም ሰላም እላለሁ። የኮራ አባቴ መንግስተ ሰማያት ለአንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ስትሆንበት በቅዱሳን በኩል ልክ እንደ ርግብ የዋህ ሆነ ተገኝተሃልና። ሰላም ለእስትንፋስከ ገብረ መንፈስ ቅዱስ ህሙማን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማር ከወተት የሚጣፍጥ በአምላኩ ኃይል የሚያድን ቅዱስ ጳውሎስ እንደ እስትንፋስ ጋር ለሚመሳሰል እስትንፋስም ሰላም እላለሁ። የኮራ አባት ሆይ ኢየሱስ ክርስቶስና የባህሪ ህይወት የሆነ የመንፈስ ቅዱስ ተማጋጋይ ነህና ከዚህ ዓለም ኃጢአት ንጹሕ ያደረገኝ ዘንድ እስትንፋስን ከእስትንፋሴ ጋር አንድነት ይፍጠሩ። ሰላም ለጉባኤ ከገብረ መንፈስ ቅዱስ የውሃን መጠጥን እስከ መናቅ ድረስ ከማንኛውም ምግብ ለተገለለ ጉሮሮህም ሰላም እላለሁ። የኮራ አባት ሆይ ረዳትነትንና የታመነ ቃል ኪዳንን የተመለከቱ ሁሉ አባት ሆይ የቃል ኪዳንን አስራት አድርገን እያሉም ይማልዱሃል። ሰላም ለክሳድከ ገብረ መንፈስ ቅዱስ በሐሰተኛ በዚህ ዓለም ጌጥ አይደል በአምላክ ባለማንነት የተሸለመ ወይም ለተጌጠ ክሳድም ሰላም እላለሁ። የኮራ አባት ሆይ በገጸ ሃይማኖት የተሰየመ ልመና ነህና ቸርነትን ዝናብ በሚያስፈልገው ቦታ ዘንማ የሰውነትን በረሃነት ወደ ጽድቅም ልምላሜ ትለውጥልኝ ዘንድ ሰላም ለመተክፍት ከገብረ መንፈስ ቅዱስ የከባድን ጻማን ተጋድሎ በመስቀል የቅዱሳን አርዑተ መስኩን ለተሸከመ ትንክሸትን ሰላም እላለሁ። የኮራ አባት ሆይ በተፈጥሮዋ መጠን አነስተኛ እንደሆነ የንህብን ድምፅ ጽድቅህን ስራ በአንድ ጊዜ ዘማስልት ሲዘምር የጣዕሙ ፍሬ መላእክትን ደስ ያሰኛል። ሰላም ለዝባንከ ገብረ መንፈስ ቅዱስ ሆይ ራቁትና ቁርን ለአቋቋመ በሳር ምሳሌ ፀጉርን እንደ ሳር ላበቀለ ዝባንም ሰላም እላለሁ። የኮራ አባት ምድራዊ ጌጣጌጥን ሁሉ የቀናህ ነህና የአባታችን የአባ ዮናስ ሐጽር የፍቅርና የትህትና ስርዓት በአንተ ላይ ተፈጸመ። ሰላም ለእንግድከ ገብረ መንፈስ ቅዱስ ሆይ እውቀትና ጥበብን በማስገኘት ከሕፅንህ ጋራ ትክክል ለሆነ ደረትም ሰላም እላለሁ። የኮራ አባት በነፋስ ክንፍ ተጭነህ ትበራለህና ደመናም የጫማህን መርገጫ ነውና። ፍትወታት ኃጥአንን ከሚጋደሉ አበው አንተ በታላቅ ክብር ትልቃለህ። ሰላም ለአእዳወከ ገብረ መንፈስ ቅዱስ ሆይ የክርስቶስን ምስጋና መስዋዕተ ቁርባን ለዳሰሱ ለአንተ የእግዚአብሔር አገልጋይ እጆች ሰላም እላለሁ። በከበረውን የእግዚአብሔር አምላክ መሠዊያ ፊትህም ከተባረከ ወገን እንደገኘ ቀሲስና ከተባረከ ዘር ለተገኘ ዲያቆን አሜን አሜን እያሉ በአንተ እጅ ንጹሕ ቁርባንን እቀበል ዘንድ ማንም ባደረሰኝ ሰላም ለመዛርዕከ ገብረ መንፈስ ቅዱስ ፈጽሞ ለማይለያዩና ለማይነጣጠሉ ክንዶችን ሰላም እላለሁ። የኮራ አባት የልዑል እግዚአብሔር ሕግ የምትጠብቅ ነህና ሕንጻውንና ምሩቁ ከፈረስ ዘንድ የነፍሴን አድራሻ በቅድስና ጌጥ አስጥለኝ። ሰላም ለብፅዓተ እመዛትከ ገብረ መንፈስ ቅዱስ ከብፅዓት መዳፎችን ጋራ በማስተባበር ለተመሰገኑ ክንዶችም ሰላም እላለሁ። የኮራ አባት በጠዋት ገስግሰው ወደ አንተ ከመጡትን ሰራተኞች ይልቅን እኔ ከረፈደ በኋላ በስራ ቦታ ተቀምጥሬ ለሚሰራ አገልጋይህን በአንተ ዘንድ ሳትውል ሳታድር ዋጋዬን በቅድሚያ ለመስጠት ስጦታህን አስቀድምልኝ። ሰላም ለአጻብዕከ ገብረ መንፈስ ቅዱስ በጸሎት ጊዜ እንደ
መብራትን ለሚያበሩ ጣቶችህንና የጥፍሮችህን ሰላም እላለሁ። አባቶ ለተናቀ ስጋዊ ፈቃድ ንብረቴን በብትንና ባጠፋ አንተ በቸርነትን ብዛት እኔን ጎስቋላ ልጅህን ተቀበለኝ። ሰላም ከገብረ መንፈስ ቅዱስ ምንጣፍ ለማይፈልጉ በአክናፈ ክብር ለተሸለሙትን ቅኔዎችን ሰላም እላለሁ። ክቡር አባቴ ስምህን በሰማይ አምደ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘውትር ያነቡታል። የኔም ስም ተገድፎ እንዳይቀር ከአንተ ስም ጋራ በዚያን ጻፍልኝ። ሰላም ለከርስከ ገብረ መንፈስ ቅዱስ ሆይ ስንፍናህን የሚያመጣ ምድራዊ ህብስት ያይደል ሰማያዊ ህብስትን ለተመገበ ክርስቶስ ሰላም እላለሁ። ክቡር አባቴ ሁሉ በግልጽ ያከብሩሃል፣ ሁሉም ያደንቁሃል። ማየት ለተሳናቸው ብርሃናቸው ለአንካሶች ምርኩዛቸው ለማይሰሙትን የመስሚያ ቃለ ድምፃቸው ሆነሃልና። ሰላም ለልብከ ገብረ መንፈስ ቅዱስ ሆይ የጌታችን የኢየሱስ ክርስቶስ የጥበብ ብርሃነ ፍቅር በሱ ዘንድ አንጸባርቋልና ከቅን በቀል ለራቀ ልቦናን ሰላም እላለሁ። ክቡር አባቴ ለጠላቴ መሳቂያና መሳለቂያ እንዳልሆን ጽድቅን የሚያስገኝ የትህትናን ሕግ አስተምረኝ። ትዕቢትማ ሰይጣንን ከውርደት ላይ ጥሎታል። ሰላም ለኩልያትከ ገብረ መንፈስ ቅዱስ ሆይ ከቀድሞ የኦሪት ፋሲካ በዓል ከበገና ከፍየል ከኮላሊት ከሚቀርበው መስዋዕት ይልቅ ለተቀደሱትና ለተባረኩት ኮላሊቶችን ሰላም እላለሁኝ። ክቡር አባቴ ብርሃን የተጎናጸፈ ነህና ምድራዊ መኖሪያዬን ህንፃዋን ከፈረሰ ምድር መሰረቷ ከተነዋወፀኝ ዘንድ ሰማያዊት ሀገር መሰረቷን አጽንተ ግብረ ህንፃዋን አሳምርልኝ። ሰላም ለህሊናከ ገብረ መንፈስ ቅዱስ ነውር ነቀፋ ለሌለበት ህሊናህን ሰላም እላለሁ። ክቡር አባቴ የባለ 10,000 መክሊት ወርቅ የተጋዱ ለክብር ዋጋ ባለቤት ትጉህ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር የቀበረ በዚያን በሰነፍ አገልጋይ የተመሰልኩ እኔን አገልጋይህን ጌታህን በሸመግ ቦታ ከኋላህን አስከትለህኝ ተጓዝ። ሰላም ለአማትከ ገብረ መንፈስ ቅዱስ ሆይ እንደዚህን ዓለም ንብረት በገንዘብ ተገኝቶ ለማይገኝ ውስጣዊ ሰውነትና አማትህም ሰላም እላለሁ። ክቡር አባቴ መዓዛው ጣፋጭ ለሆነ መልካም ሽቶ ነህና የአንተ ንጽሕና መዓዛ በሚሸትበት አካባቢ ሁሉ ሌላውን ሽቶ ዋጋ የሌለው ከንቱ ነው። ሰላም ለእምብርትከ ገብረ መንፈስ ቅዱስ ከእግር እስከ ራስ ባሉትን ሕዋሳቶች መካከል በሚገኝ በሰሌዳ ከርስህ ላይ ለተቀመጠ እምብርትም ሰላም እላለሁ። ክቡር አባቴ ወደ እሳት ወደ አንተ አጥብቀው የሚለምኑ የምድር ነዳያን ሁሉ ብልጽግናን ያገኙ፣ የተራቡትም የእህል በረከት ይጥገቡ። ሰላም ለአቆ ገብረ መንፈስ ቅዱስ ሆይ ከመከራና ከሕማም ሀብል ከግዙፍና ደስ ከሚያሰኝ የፀጉር ስቅ በስተቀር የቆዳ ዝናርን ላልታቀ ወገብህም ሰላም እላለሁ። ክቡር አባቴ ማልደ ሳለምንም የመታሰት ታላቅ መምህር ነህና መልካሙን ጠባይና ጣፋጭን የአነጋገር ስነ ምግባር አስተምረኝ። ሰላም ለአውቅ ያጸጋ ገብረ መንፈስ ቅዱስ ሆይ ለመቅደስ ሰውነትህን አምድ ለሆነው ጭነችን ስግደት የዘወትር ግብራቸው ለሆነላቸው ጉልበቶችም ሰላም እላለሁ። ክቡር አባቶ ስለእመቤታችን ቅድስት ድንግል ማርያም እና ስለተወደደው ልጇ ብለህ ከዚያ እጅግ ከሚያስፈራና ከሚያስጨንቅ ሰዓት ነፍሴን አድናት። ሰላም ለሀገርከ ገብረ መንፈስ ቅዱስ መመሪያና ጥበቧ የኃጥአን የሆነ የዚህን ዓለም ጎዳናን ላልተከተሉ ቅዱሳን ልጆችህን ሰላም እላለሁ። ክቡር አባቶ ለኢትዮጵያ ሐዋርያው አንተ ነህና በአውራጃዋ ሁሉ ጊዜ ትሩፋት ተሰራጭቷል። እስከ ምድርም ደረጃ ሁሉ ትምህርተ ሃይማኖትህን ተደርሰዋል። ሰላም ለስጋከ ገብረ መንፈስ ቅዱስ የአዳምን ስጋና በአቆሰለ የእባብን ዲያብሎስ የተንኮሉ
መርዝ ሊቀርበው ላልቻለው ተረከዝም ሰላም ላለው ክቡር አባት ሆይ ክርስቶስ ባለበት በዚያን የትኖር ዘንድ የቅዱስ ጳውሎስን ቃል አስበህ የክርስቶስን መስቀል ተሸክመ ከሀገር ወጣ። ሰላም ለመካሄድ ከገር መንፈስ ቅዱስ በጫማ ፋንታ ዘወር የሆነች ፍለጋ የማይገኝ የጸሎትን ሰረገላ ለተጫሙ እግርህ መቅረጫዎችም ሰላም እላለሁ። ክቡር አባቴ እኔ የቅድስት ድንግል ማርያም ተማሪዋ የሆንሁትን የምስጋናትን ክታቤን ያነቡልኝ ዘንድ ለሰማያውያን መላእክት አስታውሰ ንገርልኝ። ሰላም ለአጻብዕከ መንፈስ ቅዱስ ለእግር ጣቶችህና በግራ በቀኝ ለሚገኙ አስሩ ጥፍሮችም ሰላም እላለሁ። ክቡር አባቴ እግዚአብሔርን ደስ ወደ ማሰኘት ፊቴን እስከምመልስ ድረስ ፈጥኖ እንዳይጠራኝ አምላክን ማልድልኝ። እርሱ ምሕረቱ የበዛ ፍጹም ታጋሽ አምላክ ነውና። ሰላም ለቆምከ ገብረ መንፈስ ቅዱስ አባትን ዘመድ ብርሃንን ከባለጅነትህም ጀምሮ እስከ እንደ መልአከ ቁመና ለአስደነቀው አካለ ቆመ ሰላም እላለሁ። ክቡር አባቴ በፈጣሪ ክርስቶስ ፊት ቆሞ ሰማዕትነቱን ጻድቅም ተጋድሎውን በሚያሳስብበት ጊዜ ከዚያችን ከምታስፈራ ሰዓት ሰውረኝ። ሰላም ለመልክከ ገብረ መንፈስ ቅዱስ ደመ ግባቱ ለሚያንጸባርቅ መልክህም ሰላም እላለሁ። መንፈስ ቅዱስን ተቀብተዋልና። ክቡር አባቴ አንተ ምድራዊ ስትሆን ሰማይን ትገዛለህና፣ ስለዚህ ነገር አንደበቴ ምስጋና ይናገራል። በፍጹም ልቦናህን ለአንተ እገዛልሃለሁ። ሰላም ለጸአተ ነፍስከ ገብረ መንፈስ ቅዱስ አነዋወሯ የሞት ድምፅ ከማይሰማበት የሕማም ዜና የማይነገርበት ቦታ ለሆነ ጸአተ ነፍስም ሰላም እላለሁ። ክቡር አባት ሆይ የገዳማውያን መነኮሳትን አለቃቸው ነህና በብርሃናት ጸዳል የተሸለሙ ነገደ መላእክት ሙሽራው አንተን ይቀበሉ ዘንድ ከላይ ከሰማይ ወረዱ። ሰላም ለበደነ ሥጋከ ገብረ መንፈስ ቅዱስ ሆይ አበው ያዕቆብና ዮሴፍ ወደሱ ለመቅረብ እስኪፈሩ ድረስ በሰማይ በብርሃን ለተከበበው በደነ ሥጋህም ሰላም እላለሁ። ክቡር አባቴ ይህን መንፈሳዊ ብልጽግናህን የሚያቃልል ቢኖር ኃይለኛ ጉልበተኛ ሹመቱን ቀማው፣ ባለ ዕዳውም ቤቱን ንብረቱንም ይበርብረው። ሰላም ለግዝረ ሥጋከ መንፈስ ቅዱስ ክብር ምስጋና ለተገባው መጽሐፈ ገድልን በህቡዕ ይዘው ላልገለጸው ግንዘተ ሥጋህን ሰላም እላለሁ። ክቡር አባት ሆይ የእኔ ግን ግንዘተ ሥጋህን በመላእክት እጅ ይመስለኛል። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል? ሰላም ለመቃብርከ ገብረ መንፈስ ቅዱስ እንደ ኢዮቤድ ልጅ እንደ ነቢዩ ሙሴ መቃብር ስፍራው ላልታወቀና ለማንም ላልተገለጸ መካነ መቃብርን ሰላም እላለሁ። ክቡር አባቴ ነገር ግን መቃብርን በኢየሩሳሌም ነው የሚለው አሉ፣ በምድረ ከብድም ነው የሚለው አሉ። ዘውእቱ ገብረ መንፈስ ቅዱስ ሆይ ምስጋናንም የመቀበል ስርዓቱ አሁን ነው። የመልክህን ድርሰት በየክፍሉ በሚቻለኝ ደምሬ ከፍጻሜ አድርሻለሁና። ክቡር አባት ሆይ የተሰወሩ ወይም የተገደፉ ቃላቶች ቢኖሩ ግን የጎደሉ ወይም የተጨመረ ነገር የለም እንጂ ያውን ሁሉ በሁሉ ሙሉ የሆነ መልካም ነው እንጂ በለኝ። ሰላም ለሞገሰ ስምከ ገብረ መንፈስ ቅዱስ ሆይ በአምላክ ትእዛዝ ለተሰየመ የባለሟልነት ስም አጠራርህም ሰላም እላለሁ። ክቡር አባት ሆይ ክብርህን በከበሩ ሰማያውያን ነገደ መላእክት ክብረ ልዕልና አያንስም። ጻድቅ አባቴ ገብረ መንፈስ ቅዱስ ሆይ ሰውነቴ በአንተ ፍቅር ተጸምዳለችና አንደበቴን ለአንተ ለማመስገን ግልጥ ልቦናዬን አብራ። ሰላም ለአጻብዕከ ገብረ መንፈስ ቅዱስ ዘወትር እንደ መብራት ለሚያበሩ ክቡራት ጣቶችም ሰላም እላለሁ። ክቡር አባት ሆይ አንደበቴ እንደ ቅዱስ ጳውሎስ አንድነት የጣፈጠ ነውና ርሳበው ሄኖክ ከሞት ፊት እንደተሰወረ የመቅሰፍት ዘመን እስከ ያልፍ ድረስ በጸሎትን ሰውረኝ። 500 ገብረ መንፈስ ቅዱስ ሆይ 532 ዘመን በገዳም ስትኖር እግዚአብሔር በጸጋ የሰጠ በመላ ክቡር አካልም የበቀለው ጸጉር እንደ ልብስ ሆኖ ኖረ። ክቡር አባት ሆይ ስጋዊና መንፈሳዊ ጥበብ ግለጽልኝ።
ይልቁንም የጸሎትን ኃይል ቃል ረዳት የሆነው አስራት በኩራት አድርጎ ይጠብቀኝ። ሰላም ስምዖን ወአቅለጽያ። ይሂዛ በሚባል ሀገር የሚኖሩ ቅዱሳን ስምዖን እና አቅለጽያ ልጅ በማጣታቸው 30 ዓመታት ያህል ሲያዝኑ ኖሩ። አጋዕዝተ ዓለም ሥሉስ ቅዱስን በቅድስት አቅሌስያ ማኅፀን ሀብተ ጸጋ ቢያሳድሩ በአምላኩ ኃይል አናብስትን በሚገዛ ኃጢአትን የሚያስተሰሪ ገብረ መንፈስ ቅዱስ ተወለደ። ቃለ ኪዳኑ በዝባነ አብ ወወልድ መንፈስ ቅዱስ የታዘለ ክቡር አባታችን ገብረ መንፈስ ቅዱስ 3 ገጽ 1 አምላክ ብሎ ያስተማረ የትምህርትን ስነ ጸዳል ፈጽሞ ያበራ ሥጋዊ ሥርዓተ ቀብሩንም በኢትዮጵያ የተፈጸመ እሱ ብፁዕ አባታችን ገብረ ቅዱስ ነው። አባትዬ ብፁዕ አባታችን ገብረ መንፈስ ቅዱስ አምላክ ሆይ ሁሉን የነገያን ቤተሰቦችን ከመከራ ሥጋ ከመከራ ነፍስ ሰውረኝ። ለጠላትን አሳልፈህ አትስጠኝ፣ ጠብቀኝ እንጂ አትተወኝ። የኔ የአንተ ፍጥረት አንተም የኔ ፈጣሪ ነህና ሕይወቴን በክብር አስገጣት። ርስተ መንግሥተ ሰማያትን አታስንጠኝ። ክብርና ምስጋና ለአንተ ይገባል፣ ዛሬም ዘወትርም ለዘላለሙ አሜን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ፈቃድከ በከመ በሰማይ ከማሁ በምድር ዘለለዕለትነ ሀበነ ወጌጋየነከ ተባነ ጊዜ ወሰአላዲንነ ኩሉ ቅስም ዚአከ መንግሥት ኃይለ ሰዓት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ለጸጋሃ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን አሜን።